ሰላም እንዴት ናችሁ? በዛሬው ቪዲዮ በጣም ተፈላጊ የሆነውን የV380 ሲሲቲቪ የደህንነት ካሜራ አንቦክስ አድርገን እስከ መጨረሻው ደግሞ ሴትአፕ ማድረግና አጠቃቀሙን ፊቸሩን አሳያችኋለሁ ማለት ነው። አብራችሁን ቆዩ። ይሄው እንደምታዩት እሽጉ ይሄንን ነው የሚመስለው። ያሉትን ፊቸሮች ምናምን እዛው ካርቶኑ ላይ ታያላችሁ። ከጀርባ ሞዴሉን ማየት ትችላላችሁ። ይሄ ሞዴል V30 4G የሚባለው ነው። 4G ስማርት ካሜራ ነው። በዛ ውስጡ ምን እንዳለ እናያለን። መጀመሪያ ላይ የምናገኘው ማኑዋሉ ነው። ማኑዋሉ ላይ እንዴት ሴትአፕ ማድረግ እንደምንችል፣ እንዴት መጠቀም እንደምንችል የተለያዩ ያሉትን ፊቸሮች ምናምን ጨምሮ ስለሚያሳየን አንብቡ በደንብ። ማኑዋሉ ላይ ያለው ፊቸር ሁሉም ላይ ሰራ ይችላል። በዋይፋይ ኮኔክት ላያደርግላችሁ ይችላል። እንደ ሞዴሉ ሊለያይ ይችላል። ግን ይሄ ሞዴል ኔትወርክ ነው የሚሰራው በሲም ካርድ ማለት ነው። ከማኑዋሉ ቀጥሎ የሆነች ቦክስ አለች። ቦክስ ውስጥ ማውንት ለማድረግ የሚጠቅም ግድግዳ ላይ ማውንት ለማድረግ የሚጠቅም ብሎን የቻርጀር ቦክስ የራሱ ቦክስ አለው ቻርጅ ማድረጊያ። በመቀጠል ይሄ ማውንት የሚደረገው እዚህ ላይ ነው የሚታሰረው። ይሄንን ነው በብሎን ግድግዳ ላይ የምታስሩት። እዚህ እሱም አለው። ሲታይፕ ኬብል አብሮት አለ። በቻርጅ የሚሰራ ስለሆነ ቻርጅ ለማድረግ እነዚህ ያስፈልጋሉ ማለት ነው። ውስጡ ላይ እነዚህ አሉ። ለመቀጠል ካሜራውን ራሱን እናገኘዋለን ማለት ነው። ካሜራው ይህንን ነው የሚመስለው። ካሜራው ወደ ላይ ወደ ታች 90 ዲግሪ ይንቀሳቀሳል። እንዲሁም ወደ ጎን ደግሞ 360 ዲግሪ መዞር ይችላል ማለት ነው። ስለዚህ ወደ ኋላም ዞሮ ወደፊትም ሰርክል ሰርቶ መቅረጽ ይችላል። ከጀርባ እስካን የምታደርጉት የራሱ ኪውአር ኮድ አለው። እንዲሁም እዚህ ከጀርባ ሲታይፕ ቻርጅ የሚቀበልበት ነው። እሱ ላይ ነው ቻርጅ የምታደርጉት። ለማብራት ከስር ያለውን ስዊች ወደ ጎን ታደርጋላችሁ። ወደ ጎን ኦፍ ኦን እያደረጋችሁ በሱ ነው ኦን የምታደርጉት መጀመሪያ። ከዛ ካሜራውን ቀና ስታደርጉት ከስር የሲም ማስገቢያ እና የሲም እና የኤስዲ ካርድ ማስገቢያ ስሎቶች አሉ። እነሱ ላይ ነው ሲም እና ሜሞሪ ካርድ የምታስገቡት። ከጀርባ ደግሞ ስፒከር አለው። ያን ያህል ጥራት ያለው ባይሆንም ግን ስፒከር አለው። እንደ አላርምም መጠቀም ትችላላችሁ ማለት ነው። እና ይሄ ካሜራ ዘመናዊ ነው። ብዙ ውስጣዊ ፊቸሮች አሉት። ክብደቱም ያን ያህል አይደለም፣ ቀለል ያለ ነው። እጃችሁ ላይ ብዙ የሚከብድ አይደለም። ባትሪው በፉል ቻርጅ እስከ 24 ሰዓት ድረስ ማስጠቀም ይችላል ማለት ነው። መጠቀም ከመጀመራችሁ በፊት ሚሞሪ ግዴታ አይደለም። ለማስቀመጥ ካልፈለጋችሁ ላይቭ ብቻ ማየት የምትፈልጉ ከሆነ አያስፈልጋችሁ ሚሞሪ ካርድ። ሲም ካርድ ግን ግዴታ ነው። ያለ ሲም ካርድ አይሰራ። ኔትወርክ ኮኔክትድ ይላችኋል ሲም ካርድ ሲኖረው ማለት ነው። ሚሞሪ ካርዱን ቢጫውን ፓርት ወደ ላይ አድርጋችሁ ከታች ያለው ነው የሚሞሪ፣ እሱ ላይ ገፋ ታደርጉትና ቀጭ የሚል ድምፅ እስከምትሰሙ ድረስ ፕረስ ታደርጉታላችሁ። ይኸው ገብቷል። ከዛ ደግሞ ሲም ካርዱንም እንደዛው ምልክት አለ። እሱንም ታስገቡና እሱ ትንሽ ወደ ውስጥ ገባ ስለሚል የሆነች ገፋ ማድረጊያ ይሆን የሆነች ቀጠን ያለች ነገር ፈልጋችሁ ቀጫ የሚል ድምፅ እስከሚመጣ ትገፉታላችሁ ማለት ነው። ስለዚህ ሲም ካርድና ሚሞሪ አስገብታችሁ ከጨረሳችሁ በኋላ አሁን አፑን እናወርዳለን ማለት ነው። አፑን አውርደን ከስልካችን ጋር እንዴት ኮኔክት እንደምናደርግ እናያለን። ኮኔክት አደራረጉን ላሳያችሁ። ከስልካችሁ ጋር እንዴት ኮኔክት እንደምታደርጉ ላሳያችሁ። መጀመሪያ ወደ አፕ ስቶር የፕሌይ ስቶር ገብታችሁ V380 ፕሮ ብላችሁ ሰርች አድርጉ።
በሰርች ስታደርጉ ሁለት አማራጮች አሉ። አንደኛው V380 ፕሮ ሚል ነው። ሌላኛው ደግሞ V380 ብቻ ነው። ያ ሁለቱም ይሰራሉ፣ ግን V380 ፕሮ ነው ኢንስቶል አድርጉ የሚለው። ስለዚህ እሱን ኢንስቶል ታደርጉና ትከፍታላችሁ ማለት ነው። የመጀመሪያ ጊዜ ስትከፍቱት ይኸው እንደዚህ ነው የሚመጣላችሁ። I have read and agree የሚለውን ተነኩና ኮንፊርም ታደርጋላችሁ። ጌት ስታርትድ በሉት ይሄንን። ከዛ ከታች በጂሜል ማለትም በጉግል በፌስቡክ ሎጊን ማድረግ ትችላላችሁ ይላል። ስለዚህ እንዲቀለን በጉግል ሎጊን እናደርጋለን። ከታች የጂ ምልክቱን ነው። ከዛ አካውንት መረጡና ሎጊን ማድረግ የፈለጋችሁበትን በሱ ትቀጥላላችሁ። ከዛ አሁንም ሪጅን ያስመረጣችኋል። ጉግል አካውንት ሴሌክት ብላችሁ አፍሪካ እዚች ጋር ኔሰሰሪ ፐርሚሽን የሚለውን አንዴ ትነኩታላችሁ። ከዛ የሎኬሽን ፐርሚሽን ትሰጡታላችሁ። while using this app ብቻ ስለሆነ ችግር የለም። ብሉቱዝ እንደዛው እሱንም ፐርሚሽን ስጡትና ኮንፊርም በሉት። ከዛ አሁን አድ ዲቫይስ ትላላችሁ። አድ ዲቫይስ ብለን በኋላ 4G ካሜራ የሚለውን እንመርጣለን። ኔክስት። ከዛ ስካን QR ኮድ የሚለውን እንነካውና እዚህ ካሜራው ጀርባ ላይ QR ኮድ አለ። እሱን ስካን እናደርጋለን። ይኸው አሁን ኮኔክት አድርጎ አንዳንዴ እነዚህ ይቆጥራል፣ አንዳንዴ አይቆጥርም። ወዲያው ኮኔክት ያደርጋል። ስለዚህ ታገሱት፣ ችግር የለም። የመጀመሪያ ዙር ኮኔክሽን ላይ ስለሆነ ነው እንደዚህ የሚቆየው። ከዛ ይሄን ቆጥሮ በኋላ ኮኔክት ያደርጋል። ይኸው ኦንላይን ዘ ዲቫይስ ኦንላይን ብሎኛል። አድ ዲቫይስ ትሉታላችሁ። አክቲቬቲንግ ዲቫይስ ብሎኛል። ከዛ ሌብል ምረጡ። ለሆም ነው፣ ለሳሎን፣ ለኦፊስ ምናምን የሚለውን ምረጡና ቪው ዲቫይስ በሉ። ከዛ ይኸው አምጥቶላችኋል ማለት ነው። ኮኔክቲንግ ይላል። ይሄን ሴቭ በሉት። ያው QR ኮዱ ምናልባት ቢጫጫር ለወደፊት ስልኩ ላይ ይቀመጥ ወይ ነው የሚለው፣ አስቀምጡት። ስለዚህ አሁን ምንድነው የሚያደርገው? ስልክ ቀጥታ በሲም ካርድ ወደ ክላውድ ይልካል። የኔ ስልክ ደግሞ ክላውድ ተቀብሎ ነው የሚያየው ማለት ነው። በዛም ነው ሩቅ ሆናችሁም ቢሆን ማየት የምትችሉት። እንደ ቪዲዮ ኮል ብላችሁ ውሰዱ። ከዛ እዚህ ጋር PTZ የሚለው ነገር አለ። PTZ ማለት የሪሞት ኮንትሮል እንደማለት፣ ወደ ግራ ወደ ቀኝ ወደ ላይ ወደ ታች ማድረግ ትችላላችሁ ማለት ነው። የካሜራውን አንግል በራሳችሁ መቀየር ትችላላችሁ። ያው እንደምታዩት ወደ ቀኝ ሳረግ ወደ ቀኝ፣ ወደ ግራ ሳረግ ወደ ግራ ይዞራል። ከስር እንደምታዩት ስናፕሻት ያው ስክሪንሻት እንደማድረግ ነው። መናገር ትችላላችሁ በስፒከሩ አማካኝነት። ሌላኛው ደግሞ እዛ ሞር የሚለው ላይ ገብታችሁ ኢሜጅ ሴቲንግ ብላክ ኤንድ ዋይት ማድረግ ትችላላችሁ። ለእሱ ለማታ አሪፍ ነው። ክፍሉ ጨልሞም ቢሆን ብላክ ኤንድ ዋይት ቪዥኑ አሪፍ ነው። ቃል ላይ ደግሞ ኖርማል ፉል ከለር ታደርጉታላችሁ። ሌላኛው ደግሞ አላርም አለው። አላርም ሴት ማድረግ ትችላላችሁ። ላይት ኮንትሮል LED አለው ከፊት ለፊቱ እንደምታዩት ሁለቱ አይን ላይ LED ይበራል። ለጨለማ ጊዜ በደንብ እንዲታያችሁ ያደርጋል ማለት ነው። ሞሽን ትራክ እንቅስቃሴ ሲኖር እንቅስቃሴውን ወዳየበት አቅጣጫ እንዲዞር ያደርገዋል። ይኸው ለምሳሌ አሁን እጄን ይከተላል። ይኸው እጄን ወደ ላይ ሳደርግ እጄን ተከትሎ ወደ ታች ወደ ላይ እየዞረ እዛ እንቅስቃሴ ያለበት ፓርት ላይ ሪከርድ ያደርጋል። ይሄ ለምሳሌ ሌባ የሚገባ ሰዓት ኢንትሩደር አለርት ለእናንተም ይልክላችሁ፣ በስልካችሁ ኖቲፊኬሽን ይልክላችኋል እንቅስቃሴ ሲኖር ማለት ነው። ቪዲዮ ይህን ይመስላል። በቪዲዮ ላይ ማንኛውም ያልገባችሁ ነገር ካለ ስለ ካሜራውም ያልገባችሁ ነገር ካለ ኮመንት ላይ ጻፉልኝ፣ መልሳለሁ። ጠቃሚ ሆኖ ካገኛችሁት ላይክ፣ ሼር ማድረጋችሁን እንዳትረሱ።
ለቻናል ላይ አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ እንዳትረሱ። ይመቻችሁ።